ሙዚቃን በመስማትና በመዝፈን ሱስ የተጠመዳችሁ እህት ወንድሞቼ ይህ ታሪክ ለእናንተ ነው። በማርያም አስተውላችሁ በመስማት ለሌሎች ሸር አድርጉት። ዕለቱ ሄሮድስ ልደቱን የሚያከብርበት ወቅት ነው። በስፋት ተደግሷል። መኳንንቱና ሹማምንት የነገሥታቱ ዘር ሁሉ በሄሮድስ የልደት ቀን ተገኝተዋል። የወይን ጠጅ እየተጠጣ ይዘፈናል። የንጉሡ የሄሮድስ ልደት በታላቅ አዋጅ እየተከበረ ነው። በንጉሡ በሄሮድስ ፊት ልትዘፍን ከንጉሡ ፈቃድ አገኘች። የሄሮድያዳ ልጅ በልዩ ውዝዋዜና ድምፅ በተለየ ሁናቴ በንጉሡ በሄሮድስና በአገባት በሄሮድያዳ በመኳንንቱ ፊት በበቀል ደም በተመላ ድምፅ ዘፈነች። ዘፈኗና ውዝዋዜዋ ስካርና መዳራት ባለበት በዚያ የሁሉንም ልብ ማረከ። ንጉሡ ሄሮድስ የወደደችውን በልደቱ ቀን እንደ ሽልማት አድርጎ ሊሰጣት ፈለገ። ዘፈንሽና ውዝዋዜሽ ልቤን አርክቶታልና ምን እንድሰጥሽ ትወጃለሽ? እስከ መንግሥቴ እኩሌታ ልሰጥሽ እችላለሁ አላት። የሄሮድያዳ ልጅ ደነገጠች። ምን እንደሚሰጣት አላወቀችም። ወደ እናቷ ሮጣ ምን እንዲሰጠኝ ልጠይቀው አለች። ሄሮድያዳ ጥሩ ጊዜን አገኘች። በኃጢአቷ በሕዝብ ፊት የገሰጻትን ቅዱስ ዮሐንስን የምታስገድልበት ጥሩ መንገድ ተመቻቸላት። ልጄ የመንግሥቱን እኩሌታ ማንም አይነፍገንም፣ ይልቅ የዚያን የአጥማቂ የዮሐንስን አንገት ቆርጠ ስጠኝ ብለሽ ጠይቂው አለቻት። የሄሮድያዳ ልጅ ወደ ሄሮድስ ተመልሳ የዮሐንስን አንገት ቆርጠ ስጠኝ ብላ ጠየቀችው። በዘፈኗ ላስደሰተችው በኃጢአት ላገባት ለሄሮድያዳ ልጅ አንዴ ቃል ገብቷል። ወታደሮቹን አዞ ለዓለም መድኃኒት ለኢየሱስ ክርስቶስ መልእክተኛ ጎዳናውን የሚጠርግ ኑሮውን በበረሃ መታጠቂያው ጠፍር የሆነ የመጥምቀ መለኮት ቅዱስ ዮሐንስን አንገት መስከረም 2 ቀን አስቆረጠ። የዮሐንስን ራስ በወጭት አድርገው አመጡ። እውነት ይህ ታሪክ ሙዚቃ መስማትና መስፈንን እንድናቆም በቂ ምክንያት አይሆነንምን? ይህም በቂ ምክንያት ካልሆናችሁ መጽሐፍ ቅዱስ ላይ ዘፈን ኃጢአት መሆኑን የሚጠቁሙ የመጽሐፍ ቅዱስ ክፍሎችን እናያለን።